ሰላም ጤና ይስጥልኝ ውድ የአዲስ ዜና ቤተሰቦች፣ ይህ የዕለተ ሰንበት የዜና ጥንቅራችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ቢቢሲ እንደዘገበው ከአንድ ዓመት በፊት በባህር ክልሏ ጥሰው ገብተዋል በሚል ምክንያት ኤርትራ የያዘቻቸውን የአዘርባይጃን መርከቦች በተመለከተ አዲስ የድርድር ዙር መጀመሩ ተገልጿል። ይህ ውይይት ከባህር ደህንነት በላይ ወደ ቀጣናዊ ዲፕሎማሲ የሚዘረጋ ትርጉም እንዳለው ታይቷል። በተለይ ኢትዮጵያ ከኤርትራ ጋር ያላትን ግንኙነት እንዴት እንደምታስተካክል ጥያቄ ያስነሳል። የግብፅ ፕሬዝዳንት አልሲሲ የኢትዮጵያ ሕዝብ ወንድማችን ነው ሲሉ መናገራቸው በቀጣናዊ ፖለቲካ ውስጥ ትኩረት ስበዋል። በህዳሴ ግድብ ጉዳይ ላይ ህጋዊ እና ግልጽ ስምምነት ካልተደረሰ በስተቀር ከኢትዮጵያ ጋር ችግር እንደሌላቸው መግለጻቸው የቀድሞውን ጠንካራ አቋም የሚያስታውስ ነው። ይህ የአቋም ለውጥ ነው ወይስ የዲፕሎማሲ ስልት ነው የሚለው ክርክር እያስነሳ ነው። የቀድሞ ከፍተኛ አመራር አባዱላ ገመዳ የባድማ መሬትን ጨምሮ ሌሎች የድንበር ጉዳዮች ኢትዮጵያን እና ኤርትራን በተፈጥሯቸው የሚያወጉ አልነበሩም ሲሉ ገልጸዋል። በተጨማሪም የባህር በር ጥያቄ ዳግመኛ መመለስ አለበት ሲሉ መናገራቸው ይህ ጉዳይ እንደገና በአገር ውስጥ ውይይት መሃል እንዲገባ አድርጎታል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በግሪን ካርድ ሎተሪ ዲቪ ላይ እገዳ መጣሉ ተረጋግጧል። በዚህ ውሳኔ ኢትዮጵያውያን በግንባር ቀደም ተጎጂዎች መሆናቸው ተጠቅሷል። በአጠቃላይ ኢትዮጵያ በውስጥና በውጪ ጉዳዮቿ ላይ በተለያዩ ጊዜያት የሚወሰኑባት ውሳኔዎች ፊት ለፊት እየተጋፈጠች ትገኛለች። እነዚህ ውሳኔዎች ወደ መረጋጋት ይመራሉ ወይስ አዳዲስ ፈተናዎችን ይፈጥራሉ የሚለው ግን በሚመጡት ጊዜያት መልስ የምታገኝበት ይሆናል። ለቻናላችን አዲስ ከሆናችሁ ከታች ያለ ጆን የደወል ምልክት በመጫን አዳዲስና ትኩስ ዜናዎች በፍጥነት እንዲደርሳችሁ ያድርጉ። ላይክ እና ሼር በማድረግም ድጋፍ ይሁኑን። ወደ ዝርዝር ዘገባዎች ስንመለስ ኤርትራ ከአንድ ዓመት በፊት እንደ ኢትዮጵያን አቆጣጠር በጥቅምት ወር መጨረሻ 2017 ዓመተ ምህረት የባህር ክልሏን ያለ ፍቃድ ጥሰው ገብተዋል በሚል ምክንያት ንብረትነታቸው የአዘርባይጃን የሆኑ 3 መርከቦችን እና 18 የመርከቦቹ ሰራተኞች በቁጥጥር ስር አውላ ነበር። የአዘርባይጃን መልስ መርከቦች ወደ ኤርትራ ባህር ክልል የገቡት በከባድ ማዕበል ምክንያት ራሳቸውን ለማዳን እንደሆነ ነው። ቢቢሲ የዘገበው አዲስ ዙር ድርድር መርከቦቹን ለማስለቀቅ ያለመ ነው። ቀደም ሲል በአዲስ አበባና ለንደን በሚገኙት የአዘርባይጃን ኤምባሲዎች አማካኝነት እንዲሁም በኋላ በቱርክ አንካራ እና በሩሲያ ሞስኮ ጥረቶች ከተደረጉ በኋላ መርከበኞቹ ብቻ ተለቀው ነበር። ኤርትራ ግን መርከቦቹን ዛሬን ድረስ አክታ ይዛለች። በመሆኑም ይህ አዲስ ድርድር መርከቦቹን የማስለቀቅ ዓላማ አለው። የግብፅ ፕሬዝዳንት አብዱል ፈታህ አልሲሲ ከዚህ ቀደም ከሚታወቁ ጠንካራ ማስጠንቀቂያዎች ወደ ኋላ ብለው ለኢትዮጵያ ሕዝብ ወንድማችን ነው የሚል መልእክት አስተላልፈዋል። ይህን የተናገሩት ግብፅ ውስጥ እየተካሄደ በሚገኘው ሁለተኛው የሩሲያና የአፍሪካ የትብብር መድረክ ሚኒስትሮች ጉባኤ ላይ ለመሳተፍ ከሄዱ የአፍሪካ ሀገራት ልዑካን ጋር ባደረጉት ውይይት ላይ መሆኑን መንግስታዊው አልአህራምን ጠቅሶ ቢቢሲ ዘግቧል። አልሲሲ ኢትዮጵያ ገንብታ ስራ ባስጀመረችው የህዳሴ ግድብ ላይ የግብፅ ብቸኛ ፍላጎት በአባይ ወንዝ ላይ ያላትን መብት እንዳይነካ ማድረግ መሆኑንና ለዚህም ህጋዊና አስገዳጅ ስምምነት እንዲደረስ አጽንኦት ሰጥተዋል። ከጥቂት ሳምንታት በፊት የግብፅ የውጭ ጉዳይ ሚኒስትር 13 ዓመታት ከኢትዮጵያ ጋር የተደረጉ ንግግሮች ውጤት ባለማስገኘታቸው አገራቸው ተጨማሪ ውይይት እንደማትፈልግ መናገራቸው የሚታወስ ቢሆንም አሁን ላይ ፕሬዝዳንቱ ወደ ድርድር እንዲገባ ጥሪ በማድረግ አዲስ አካሄድ ይዘዋል። ግብፅ የምትጠይቀው ታሪካዊ የአባይ ውሃ ድርሻዋን በተመለከተ ኢትዮጵያ የቅኝ ግዛት ዘመን ስምምነትን እንደማትቀበል ስትገልጽ ቆይታለች። የቀድሞ የፌዴራልና የኦሮሚያ ክልል ከፍተኛ አመራር አቶ አባዱላ ገመዳ በኤምቢሲ ቴሌቪዥን አዲስ በተሰራጨው ምልልስ ላይ የሐሳብ ድርድርን በተመለከተ ጥብቅ ጉዳይ አንስተዋል። አቶ አባዱላ የባድመ የኢሮብና የዛላ አንበሳ መሬቶች ኢትዮጵያን እና ኤርትራን ወደ ጦርነት የወሰዱ አልነበሩም ሲሉ ተናግረዋል። በወቅቱ ወታደር እንደነበሩ በመጥቀስም በውይይት ሊፈቱ ይቻሉ ነበር ሲሉ ገልጸዋል። በተጨማሪም ከኢትዮጵያ በአፍሪካ በህዝብ ቁጥር ትልቅ የሆነችው ሀገር የባህር በር ያስፈልጋታል ሲሉ በሰላም መሳካት ያለበት የባህር በር ጥያቄ መመለስ አለበት ብለው አጽንኦት ሰጥተዋል። የአልጀር ስምምነት ትናንሽ ድንበሮችን የማካለል ስራ እንደያዘ ገልጸው የኢትዮጵያን የወደብ ባለቤትነት የሚጋፋ አይደለም የሚል አቋም አላቸው። ከተጀመረ 40 ዓመታትን ሊደፍን ጥቂት ዓመታት የቀሩት የአሜሪካ ግሪን ካርድ ሎተሪ ወይም ዲቪ ከሰሞኑ በፕሬዝዳንት ዶናልድ ትራምፕ በኩል እገዳ ተጥሎበታል። ጠንካራ ጸረ ስደተኛ አቋም እያራመዱ ያሉት ትራምፕ እገዳውን የጣሉት በብሩክሊን ዩኒቨርሲቲ በተፈጸመ የጅምላ ጥቃት የተገደሉትን ሰዎች መሰረት በማድረግ ነው። ጥቃቱን ፈጽሟል የተባለው ግለሰብ በ2017 ዲቪ ሎተሪ ደርሶት ወደ አሜሪካ የገባ መሆኑን ቢቢሲ ዘግቧል።
በዚህ እገዳ ምክንያት ዜጎቻቸው የበለጠ የሚጎዱ ሀገራት የትኞቹ ናቸው የሚለው ጥያቄ ተነስቷል። የቢቢሲ ዘገባ ዲቪ የደረሳቸውና ወደ አሜሪካ ለመግባት እየሞከሩ ያሉ ቤተሰቦች ጉዳይ በእንጥልጥል ላይ እንደሚገኝ ጠቅሶ እገዳው በዋነኛነት በኬንያ፣ ናይጄሪያ፣ ግብፅ፣ ኢትዮጵያና የአረብ ሀገራት ላይ ከፍተኛ ጫና እንደሚያሳድር አስታውቋል። ኢትዮጵያም የዚህ ዕድል ተጠቃሚ ከሆኑት ሀገራት መካከል ግንባር ቀደም ተጎጂ ልትሆን ትችላለች።